ጀስቲን እርግጠኛ አዎ ጀስቲን ፀጉር አይደል እንዴ እንደዚህ ሰዓታችንን የምትበሉት ሰዎች ምን አስባችሁ? ሰላም ሀበሻ ቨርስ ተመልሰናል። እንግዲህ በቀጣይ በሌላኛው ቪዲዮአችን ለናንተ ዘና ፈታ ያደርጓቸዋል ብለን ያሰብናቸው ቪዲዮዎች ኮሌክት አድርገን እንግዲህ ከናንተ ጋር ለመሳቅ ለመዝናናትና የተለያዩ ቁም ነገሮችን ለመጨበጥ ደቅ ብለናል ይላል። እንኳን በሰላም ወደ ሀበሻ ቨርስ ቻናል መጣችሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግና የደውል ምልክቷን ማብራት እንዳትረሱ። የዚህ ዘና ፈታ ያለ ፋሚሊ ቤተሰብ መሆን የምፈልጉ ከሆነ መስፈርቱ ሰብስክራይብ እና ላይክ ማድረግ ብቻ ነው። የታዋቂ አርቲስት ጸጉር አሳያለሁ ካሸነፍክ እሸልምሃለሁ። እሺ ይሄ ማለት ጀስቲን እርግጠኛ ነህ? አዎ ጀስቲን ነው። I'm sorry እስጢፋኖስ ሲሪየስሊ ላለመሸለም ከሚደረጉ የቲክቶክ ማጭበርበሪያዎች ብለን የምንይዘው አክቹሊ ልጁ ሊያደርግ ይችላል። ምንም ማለት አንችልም። ብቻ ይሄ ማጭበርበር ነው፣ ላለመሸለም ነው። አረባቲ ባቲ አረዳስ ያደስ አረወሎ ወሎ ገራዶ ገራዶ አረዳስ ያደስ የምራው እንደገባኝ ለነዳጁ ነው ጸሎት የሚያደርገው። ለነገሩ የዘንድሮ ነዳጅ ማለት ነው እንኳን ጸሎት ጋሼ ቤት ያስኬዳል። What did he say? ጋሼ ቤት ያስኬዳል። ትልልቆቹ ይራገጣሉ፣ እኛን እየጨፈለቁ በቃ ሌላ ታሪክ ውስጥ ገብተናል። አሁን በየከተማው ራሱ የምታዩት የመኪና ሰልፍ ምናምን ነገር በቃ አዛ ነው፣ በጣም አዛ ነው። እንረዳለን፣ ግን በዚህ ልክ ወጃጇ ጸልዮ ምናምን ነገር ያሰዳራ ቆይሮ ገራዶ ማለት እንችላለን። ልክ ነው፣ የምር በቃ ይደረጋል። ይሄ መስት ነው። ከዚህ በኋላ በጸሎት እንጂ በመስራት ምናምን የምንችለው ነገር አይደለም። ወይኔ ድንቁርና። ፈስተዋለሁ ያረገው ነገር የመሰለው ደውል ነው ብቻ የሚወደድ ፍቅር እስኪያለዋይ እሱን ተርተፍረ እስኪያለዋይ ከሜዳ የቀረ ዋው በጣም ከሷ ነው የሚወጣው ድምፁ። ማለት አንዳንድ ሰው ፈረንጅ ምን ይላል ለመጻደቅ ቢጋ ፈረንጅ ምን ይላል ዶንት ጀጅ ቡክስ ባይ ኢት ከቨር ይላል። ዋው ደብሊው ገባኛው ገና ከሰው ጋር ለመኖር አቋራጭ ጎዳና ማስመሰል መሆን እያደረገና ምናልባት ድምጹን ኮፒራይት እንዳይዘይ ላጠፋው እችላለሁ። ግን ደግሞ ይሄ
በቃ ፊት የሚያደርግ ዘፈን ነው። ማስመሰል መሆኑን ይሄ ገባኛውን ገና የሚለው ዘፈን አለ። በቃ ፊት የሚያደርግ ነገር ነው። ሁሉም ታክሲ ላይ ያለ ነገር ነው። ከየት ነው ቀይ ቀበቶ የሚከላከል? ወጥተን ከመንገድ ላይ ነው የሚመልሰን ነው ምንድነው አልገባኝ። ወይስ ታክሲ ውስጥ ያደጋው ተጠቂ እንደሆነን እንዳናመልጥ አደጋው ከተፈጠረ በኋላ መኪና ውስጥ ነበር ምናምን ብሎ ሊይዘን ካልሆነ በስተቀር የአብዛኛው ታክሲ ቤልቶች አይሰሩም። በቃ 90% ታክሲ አሽከርካሪዎች ይሄ ገቢና ቤልታቸው አይሰራም። ለይምሰል ነው ለትራፊክ ነው እንጂ አይሰራም። ይስተካከል ፕሊዝ። ይሄን ነገር ለመናገር ብዙ ጊዜ አስቤ ነበር፣ ግን በጣም ፈርቻለሁ። ምንድነው የሚያስፈራ ነገር እንደውም በእናትህ። አሁን ግን ግዴታ መናገር አለብኝ። ምንድነው ሰስፔንስ አረገችን። Oh my God! ወደ ገደለው Oh hell no! Emotional damage. እንደዚህ ሰዓታችንን የምትበሉብን ሰዎች ግን ምን አስባችሁ? መልካቸው ከስብናቸው ጋር የማይገናኝ ሰዎች። ሰላም አባ፣ እንዴት ነህ? እዚህ አካባቢ ሱቅ ምናምን ፈልጌ ነው። ታውቃለህ? አዲስ ነኝ ለዚህ አካባቢ። ኦ አዲስ ነህ እንዴ? ኦኬ ነው 2 ሳምንት። ኦኬ አይ በቃ እንግዲህ አትጥፋ። እሺ መጨረሻ ላይ ኮስተር አላለም። እንደዚህ አይነት ሰዎች አሉ። በእርግጥ ነው አጋጥሞኝ አያውቅም፣ ግን ደግሞ ሲወራ የሰማሁት አንድ ነገር አለ። ምንድነው በጣም ኮስተራ ሰዎች ሩህ ሲሆኑ ማለት ነው ቦታ አስተጓዳ በዚህ በኩል ሂድ፣ እዛ ጋር እንዲህ ጥፍተልና ና እንደውም ላሳይና ኮስተር ብለው ማለት ነው። እንደዚህ አይነት ሰዎች ኤክስፒሪየንስ ያደረጋችሁ ሰዎች አላችሁ። እኔ አጋጥሞኝ አያውቅም። በእርግጥ በጣም እንትን ይመስለኛል፣ የሆነ ዊርድ ይመስለኛል። በጣም ኮስተራ መስሎ ግን ጅል ነው ሰውየው። Emotional damage. ወይ ደግሞ በቃ ብቻ በጣም ፈኒ ምናምን ይመስላል። ከዛ በኋላ ያቀልሃል ማለት ነው። ቀልድ ምናምን ስቀልድ ብቻ ለዛሬ ያዝንላችሁ ቪዲዮ ይሄንን ይመስል ነበረ። ከኛ እኩል ፈታ ዘና እንዳላችሁ ተስፋ አድርጋለሁ። እስካሁን ድረስ ደግሞ እዚህ ቪዲዮ ላይ ቆይታችሁ ላይክ አለማድረግ በጣም በቤታችን ህግ የተከለከለ ነው። አዲስ የቤታችንን ህግ አጽድቀናል። ቪዲዮ አይቶ ጨርሶ ላይክ አለማድረግ አይቻልም። የዚህ ፋሚሊ ቤተሰቡ ነው። ደጋግሞ ይሄንን ማየት ፈልጎ ሰብስክራይብ አለማድረግ ደግሞ አይቻልም። ብቻ ሰብስክራይብ እና ላይክ ማድረግ እንዳትረሱ። ቪዲዮ ከተመቻችሁ አስተያየት ሀሳብ ካላችሁ ኮሜንት ላይ አስቀምጡልኝ። በተረፈ ደግሞ ቲክቶክ አለን፣ ፌስቡክ አለን፣ ቴሌግራም ቻናል አለን። እሱን መቀላቀል እንዳይረሱ። ለዛሬ በዚህ እናበቃለን። በቀጣይ ቪዲዮ እስክንገናኝ ድረስ ፒስ አውት።